ኦሮሚያ ያለውን ቤተሰብ በአማራ ክልልም እንደዚሁ አሁን እየተተገበረ ነው፣ በስፋት እንሰማለን። ግን ኦሮሚያ መደረግ ከጀመረ ቆይቷል። ቤተሰብ የመግደል ፖሊሲ ለምሳሌ ከኦሮሞ ነጻነት ሰራዊት ጋር የተቀላቀለ ልጅ ቢኖር እናትና አባትን ማሰር፣ መግደል ወይም ቤት ማቃጠል እንደዚህ። ባለፈውም ዶክተር ሚልኬሳ ሲገልጠው ነበረ። ለምንድን ነው ይሄ ቤት የተቃጠለው ስል የሸኔ ቤት ነው እንዴ? እንዴት ይሄ ይደረጋል ስል እዛው ተነጋገሩ አመራር አይደለም ወይና እዛው ከላይ የመጣ ትዕዛዝ ነው የሚል አስተያየት ማለት የሚል ነገር መስማቱን ሲናገር ነበር። ሶ በቤተሰብ ደረጃ አንድ ሰው ከዛ ተቀላቅሎ ማለት የኦሮሞ ነጻነት ሰራዊትን ተቀላቅሎ ቤተሰብ ለመሞቱ ምክንያት እንደሆነ ሁሉ አንድ የፖለቲካ ድርጅት በትጥቅ ወይም በሰላማዊ መንገድ እየተቃወመ ነው ሲባልም ህዝብን በዛው ቀመር በጅምላ የመቅጣት የብልጽግና ፖሊሲ በተጨባጭ በተግባር የታየ ነገር ነው። አሁን በኦሮሞ ፖለቲካ ውስጥ ከዚህ ቀደም በጣም ጎላ ያለ ድምጽ ያላቸው ሰዎች አሁን የተወሰኑት ቢያንስ ወደ ዋናው ወደ ተቃውሞ ኮንቨርሴሽን የተመለሱ ይመስላል። ግን ስቲል በበቂ መጠን የገቡ አይመስለኝም በህዝቡ ላይ እየደረሰ ካለው ሰቆቃ አኳያ። ስለዚህ የዚህን ምክንያት በተመለከተ በእናንተ በኩል የተደረገ ግምገማ አለው? የጭሬኛ ማለት በአሁኑ ወቅት በኦሮሞ የፖለቲካ እንቅስቃሴ ውስጥ በኦሮሞ ልሂቃን ዘንድ በኦሮሞ ህዝብ ላይ የሚፈጸመውን እስራት፣ ግድያ፣ ፊጅ እና የተለያዩ ጭቆናዎችን በተባበረ ድምጽ ላለማስተጋባት በበቂ መጠን ላለማስተጋባቱ ምክንያቱ ምንድን ነው? ቅድም ያነሳ ነው ከተለያዩ ብሔሮች አኳያ ያለውን ስለሆነ ወደ ውስጥም ማየት ያስፈልጋል ብዬ ስላሰብኩ ነው። ያ ጥሩ እንዳነሳኸው የኦሮሞ ነጻነት ሰራዊት አባል ቤተሰብ መሆን ወንጀል ተደርጓል። የኦሮሞ ነጻነት ሰራዊት ቤተሰብ መታሰሩ መገደሉ እንዳለ ሆኖ የጤና አገልግሎት እንዳያገኝ፣ ሲታመም ሰው እንዳይጠይቀው ማለት ፐርሰናሊ ቤተሰብን ሲጅ የማድረግ ከዛ አካባቢ እንዲሄድ እንዲወጣ እንዲነቀል የማድረግ ስራ ሲሰሩ ቆይተዋል ማለት ነው። ይሄንን ደግሞ በስብሰባ ምንድነው በፕላን በቅንብር የሰሩበት ሁኔታ ነው ያለው። እንዲህ አይነት ነገር ትግሉን የበለጠ ነው የሚያጠናክረው። ሰው በተጨቆነ ቁጥር ወደ ትግሉ እየተቀላቀለ ይሄ ስርዓት የበለጠው ነው ለህልውናው አደጋ እንደሆነ፣ ለዚያ ደግሞ መፍትሄ የመፈለግ ሁኔታዎች ይፈጠራሉ። ይሄ ምናገር እንግዲህ አገር ቤት ውስጥ ያለውን ማለት ነው። ይሄንን ጉዳይ በተባበረ ክንድ በአንድነት የማንሳት የሚሉ ነገሮች አንዳንድ ቻሌንጆች አሉ። ቻሌንጆቹ ምንድናቸው? ይሄንን መንግስት የኦሮሞ ነው ብሎ የማሰብ ስብስቡን ከድሮዎች ስርዓቶች ልዩ የሚያደርገው የኦሮሞኛ ቋንቋ ይናገራል። ግን ከሌሎቹ ከድሮዎቹ ስርዓቶች በባሰ ሁኔታ የኦሮሞን ህዝብ ሲገድል፣ ሲያስር፣ ሲበድል የኑሮ ደረጃ ሲያሽቆለቁል ነው የምታየው ማለት ነው። ስለዚህ አሁን መጀመሪያ ላይ የነበረው ሁኔታ እና ዛሬ ላይ ያለው ሁኔታ እንዳይደለም። በዩፎሪያው ዘመን ከኦሮሞ ብቻም ሳይሆን ከሌላውም የህብረተሰብ ክፍል ድጋፎች ነበሩ። ቅድም አንዳንድ ጥያቄዎች ሲነሱ ነበር። ለምን ፕሮፌሰር አሰፋ ነው ጌታቸው ያነሳው ኢህአዴግ ውስጥ አድጎ ተኮትኩቶ እንዴት ተቀበል ነው የሚል ጥያቄ ሲያነሳ ነበር። እውነት ለመናገር ኢሊታችን ጀንዊንሊ ችግሮችን በጊዜው ከመናገር ይልቅ ለአጥፊዎች በር ከፍቶ ቆሞ ሲያይ ነው የምናየው። the benefit of the doubt ይሰጠዋል። አሁን ለምሳሌ
የዚህ ሰው ባክግራውንድ ይታወቃል። ግን በጊዜው የኦሮሞኛ ቋንቋ ስለተናገረ ከኦሮሞ ህዝብ ድጋፍ አግኝቷል። ኢትዮጵያ ስላለ ዩኒታሪ የሚባለው ፖለቲካ አካባቢ ድጋፍ አግኝቷል። ስለ አፄ ምኒልክ ጥሩ ነገር ስለተናገረ፣ ስለ አፄ ኃይለ ሥላሴ ሐውልት ስላስገነባላቸው እንደዚህ አይነት ነገሮች ነው ፖፑላር የመሆን ሁኔታዎች የፈጠሩለት እድል ነበሩ ማለት ነው። እውነትም ይሄ ሰውዬ ድሮ ከነበረው የተሻለ ነገር የተለየ ነገር አምጥቷል ብሎ የማመን ጉዳይ ነበር። አሁን ዛሬ እዛ ቦታ ላይ ያለው ብለን ብንል የለም። ከሌላው ማህበረሰብ ከኦሮሞም አካባቢ ብዙ ለውጦች አሉ። በቀላሉ ለመግለጽ ታዬ ደንደዓ በቃ ምርጥ የብልጽግና ደጋፊ ነበር አምኖበት። በኋላ ግን ከተገነዘበ በኋላ በተጨባጭ የሚሰሩ ስራዎችን ካወቀ በኋላ ይሄ ስርዓት አያዋጣም ብሎ በግልጽ መስዋዕትነት ከፍሎ እዚያው ቦታ ላይ ቁጭ ብሎ ሲናገር የምታየው ነው ማለት እና እንደ ኦሮሞ ጥቂት ከስርዓቱ ብልጽግና የሚሉት ምናብ ነው። ለተወሰኑ ሰዎች ምንድነው ያተረፈው ነገር ሊኖር ይችላል። ግን እዛ አካባቢ ካሉ እዛ ሰርክል ውስጥ ካሉ በጣም ትንሽ ፐርሰንት የሚሆኑ ሰዎች በቀር ሌላው ማህበረሰብ ይሄ ስርዓት የኦሮሞን ህዝብ እየጨቆነ እየገደለ እያሰቃየ ከሌሎች ስርዓቶች በባሰ ሁኔታ ችግር እያደረሰ እንደሆነ እንግባባለን ማለት ነው። ይሄ በሂደት ያየነው ነው። ዛሬ ይሄንን ሰውዬ የሚደግፍ የኦሮሞ አካል በጣም ጥቂት እያነሰ እየተመናመነ የመጣበት ሁኔታ አለ። ስለዚህ መናበቦች ይኖራሉ። ይሄ ስርዓት የማንኛውም ብሔረሰብ ጸር እንደሆነ ለሀገርም ችግር እንጂ ሀገር መምራት ካፓሲቲ እንደሌለው እዚያ ቦታ መወገድ እንዳለበት የሚስማማ የኦሮሞ ሊቅም ይሁን የኦሮሞ ህዝብ በጣም አብዛኛው ነው። እንግዲህ ጌታቸው አሁንም የውስጥ ጉዳይ ላይ አስተያየት ስጠኝና ከዛ ወደ ሁላችሁም ወደ የመጠቅለያ መልእክታችሁ እንድታቀርቡ እድል ሰጣችኋለሁኝ። አንዱ እንግዲህ የህልውና ትግሉ እንዴት ይቀናጅ ሲባል መጀመሪያ የትግል የሚያካሂዱት ኃይሎች ከመቀናጀታቸው በፊት በገዛ ራሳቸው ማህበራዊ መሰረት ላይ የሆነ አይነት ወጥነትና ሰላም፣ ይሄ ጨፍላቂ ወጥነት ሳይሆን ኮንሰንሰስ ላይ የተመሰረተ ወጥነት እንዲፈጥሩ ስለሚያስፈልግ ነው እነዚህን ጥያቄዎች እያነሳለሁ። ስምረት መግለጫ አውጥቷልና ለምን እርምጃ አልተወሰደም? ህወሓትን ማስታመም አይገባም የሚል አይነት አስተያየት ነው የተመለከትኩት በመግለጫው ላይ አንተም እንዳየኸውና ከዛ ብዙ ጊዜ ደግሞ ካንተም ጋር የተነጋገርንበት በዚህ በርዕዮትም በዩኤምዲም ላይ ማለት ነው ትግራይ ውስጥ ያሉት ተዋንያን ደግሞ እየሰጧቸው ያሉ መግለጫዎች አሉ። እንደዚህ አንበረክኩንም፣ እንዲህ አናረግም፣ ይሄ እንደዚህ መሆን አለበት ይላሉ። እንደገና ተመልሰው ደግሞ አሁን ኦፍ ኮርስ እያሉ ያሏቸው ነገሮች አሉ። አሁን አንዱ ፈተና ሆኖ ይታያል ወይ? ለምሳሌ በትግራይ ውስጥ፣ በአማራ ውስጥ፣ በኦሮሞ ውስጥ ያለው በአገዛዙ ዙሪያ ያለ የህልውና ስጋትነት ኮንሰንሰስ አለመፈጠር ፓርቲኩላርሊ ትግራይ ላይ አተኩረህ ብትናገር ወዳለሁ። ግን ከዛም አኳያ ብታየው አንዱ ብልጽግና ማድረግ የቻለው within that ብሔር ራሱ ክፍል መፍጠር መቻልን ነውና የሱ አስቸጋሪ ፈተናነት እንዴት ይታያል ልህ ነው። የቀደመው አሁን ሊመጣ ከሚያሰጋው ጦርነት አኳያ የስምረትን መግለጫ አብረህ ብታነሳው ብዬ ነው። ጥሩ ነው። ቅድም ሳነሳ ለምንድነው ያ ትዕይንተ ህዝቡ ያሸበረው የሚለው ላይ ስጠቅስ ከዚህ ጋር የሚያያዝ ነገር አንስቼ ነበረ። አንዱ እነዚህ ለምሳሌ ትግራይ ውስጥ ያለው የፖለቲካ ኃይል አማራ ካለው ወይም ኦሮሚያ ካለው ሌሎች ቦታዎች ካለው ጋራ እንዳይገናኝ ብቻ ሳይሆን
እዛው ውስጥም እያንዳንዱ ውስጥ ያው ክፍፍሉ እንዲበዛ በራሱ ቢዚ እንዲሆን በራሱ ጉዳይ ቢዚ እንዲሆን ቢያንስ ከሆነ ደግሞ ከፍ ካለ ደግሞ እርስ በራሱ እንዲጨራረስ ነው ሲሰራ የነበረው አገዛዙ እና ይሄ ደግሞ ጠቅሞታል። አሁን ፕሪቶሪያ ምንድነው ያመጣው ሲባል እርግጥ ለጊዜው የሆነ የቀላህ ድምፅ ወይም የጥይት ድምፅ ነው ያስቆመው። ይህም ብዙ ጥቅሞች አሉት ሰጥቷል። ለሌላውም ቦታ ላይ እንዲሆን የሚፈልገው ያ ነው። የጥይት ድምፅ እንዲጠፋ ነው የምንፈልገው። ግን በጊዜ ግን ምን ሰጥቶታል? ያለምንም ወጪ ያለምንም ጥይት አሁን ትግራይ ለብዙዎች ከአንድ ሰው ጋር ስናወራ ትግራይ ውስጥ መጀመሪያ ክፍፍሉ ሲጀመር የፋኖ ውስጥ ያሉ ለምሳሌ አመራሮች የደነገጡበት ሁኔታ ነበረ። ለምን? ከነ ልዩነቱ ከነ ምናምኑ እዛ ውስጥ ያለው ኃይል የቀደም ያልከው ኮንሰንሰስ በቃ አንድ ዝም ብሎ እንደ ህዋት እንደሚለው አንድ መስመር ምናምን ሳይሆን እሱ ከሚቃወሙት እና በጣም አምርረው ከሚተቹት አንዱ ነኝ። የህዋት በቃ አንድ አስተሳሰብ አንድ መስመር የሚሉት ግን ኮንሰንሰስ ያስፈልጋል። ዝቅተኛ ይህንን አንቀበልም፣ ይሄ ቀይ መስመር ነው፣ ከዚህ ማለፍ ነውር ነው፣ ከህዝብ ጥቅም ጋር የሚጋጭ ነው ምናምን የሚል ያስፈልጋል። ትግራይ ውስጥ ያ እየጠፋ መጥቷል። የስምረት መግለጫም እንዳልከው አሁን ስምረት ይህን መግለጫ ባወጣበት ሰሙን ምንድን ነው የሆነው? አዲስ አበባ ለምሳሌ በምንልበት ሰዓት በርካታ የትግራይ ተወላጆች ያው እየታሰሩ ነው፣ እየተለቀሙ ነው፣ ከመንገድ ከስራ ቦታ ከቤት በማንነታቸው እየተለቀሙ ነው። አሁን አዲስ አበባ ቁጭ ብሎ ይህንን እንኳን አሁን ከብልጽግና ጋር ወይም ከ4 ኪሎ ጋር ባለው ቅርበት እንግዲህ ባለው ግንኙነት ይህንን ማስቀረት የማይችል ኃይል ወይም ያልቻለ ወይም የማይፈልግ ያው ከነዚህ አንዱ ወይም ሁሉም ሊሆን ይችላል መልሱ ኃይል ትግራይ ውስጥ ጄኖሳይድ የፈጸመን ኃይል ህግ ያስከብር ትግስቱ ይበቃል ምናምን ብሎ መግለጫ የሚሰጥበት ጊዜ ላይ መድረስ ምንድነው የሚያሳየው? አሁንም የ4 ኪሎ ከመጀመሪያ የሰራበት ውጤት ያመጣበት ምናልባት በትዕይንተ ህዝቡ ጅማሬ ላይ ደግሞ እንደ ሊቀለበስ ነው ወይ የሰራልኝ ስትራቴጂ ሊቀለበስ ነው ወይ ብሎ የተሸበረበትን ነገር አሁንም እንዳለ በተለይ በትግራይ ከአሁን በፊት ያልነበረ እንግዲህ ከአንድ ወጥ የሆነ መስመር ከሚባል አካሄድ እኔ በግሌ ስደግፈው የነበረ የተለያየ ሀሳብ ከጥይት ከመተኳኮስ ውጭ ባለ ዳይቨርስ የሆነ ሀሳብ ያንዳንዱ ራሱን ሳይሳቀቅ መግለጽ የሚችልበት መድረክ እንፈልግ ነበረ። አሁን አልፎ ወደ ሌላ መስመር ሄዷል። ልክ በቃ ምናልባት ያኔ አብን ነበረ ወይም ኢዜማ ነበረ ይለው የነበረ ይህንን ማለት ነው። አሁን ስምረት እያለው ያለው በተለይ ከስምረት ሁሉ መግለጫዎች ይዘት አይደለም የኔ ግጭት። በተለይ ህግ አስከብር የሚባለው ደግሞ በህግ ማስከበር ስም ጄኖሳይድ የፈጸመ አሁንም ድረስ ሲፈልግ ኤርትራ መድህነች ብሎ ከኤርትራ ጋር ሆኖ የሰራ አሁን ደግሞ ልክ መድህነች ብሎ በተከራከረላት እና በሻዕቢያ በምትመራ ሀገር እና ሰራዊት አሁን ደግሞ ያው ጠላት ነው እና አሁንም ያኔ ወዳጅ ብዬ ተሰልፍ ያለው ከሻዕቢያ ጋር አብራችሁ ተሰለፉ፣ አሁን ደግሞ ሻዕቢያ ጠላት ነው ስል ደግሞ ያው ከኔ ጋር ተሰለፉ ከሚል ኃይል ጋራ እንደ ህግ ማስከበር ዘመቻ ጥሪ ማድረጋቸው እንዳልከው ቅድም ደጋግማ ያነሳው ስጋት እንዳለ ያስረዳል። አሁንም አገዛዙ በወጥነት በኮንሰንሰስ አሁን ትግራይ ውስጥ አንድ ኮንሰንሰስ፣ አማራ ውስጥ አንድ ኮንሰንሰስ፣ ኦሮሚያ ውስጥ ሌሎችም ጋር ኮንሰንሰስ ተፈጥሮ ኮንሰንሰሱ ግን እንዳልነው
የዳይቨርሲቲ ኦፍ አይዲዮሎጂ፣ አይዲያዎች፣ አካሄዶች፣ መንገዶች በማይደፈጥጥ መልኩ አንዱ አንዱን በማይውጥበት መልኩ ወይም አንድ ሀያል አጠቃላይ ሌላውን እንደሌላ አድርጎ በማይጠልዝበት መልኩ እንዲሄድ ነው የምንመኘው የምንፈልገው እና ያ ገና ስራ እንደሚያስፈልገው ቀይ መስመሮች ሲጣሱ የትም ቦታ ማንም ይጣሳቸውማ ልክ አይደለም፣ ይህንን አንቀበልም የሚል ከትግራይ በአማራ በኦሮሚያ በሁሉም ቦታዎች ያ መፈጠር እንዳለበት እዚህ ላይ ደግሞ ወሳኙ ሚዲያ እንደሆነ ባለፈው እንዳልነው ዝግጅቱ ሚዲያ ባይኖር ኖሮ በአንድ ላይ የሚያስተላልፍ ሚዲያ ባይኖር ኖሮ አሁን ዛሬ የምናደርገውን ውይይት መድረክ የሚፈጥር ሚዲያ ባይኖር ኖሮ ያው የተጀመረው ጥሩ ጅማሬ የሚለውም ነገር መጀመሩ ራሱ አይታወቅም ነበረ። አሁንም ቀይ መስመር የሚያልፉ መግለጫዎች የሚሆኑ ጉዳዮች ሲመጡ በሚዲያ መተቸት ቅቡል ተደርገው እንዳይወሰዱ መተቸትና መቃወም ያስፈልጋል ብዬ አስባለሁ። አንድ እሱ ነው። ሁለተኛ በአንተም ሚዲያ ላይ አንስተዋል። አሁን ከህወሓት የሚሰጠው መግለጫ አለ። አሁን ብልጽግናም ሻዕቢያም የትግራይን ከነሱ ጎን አሰልፎ ያው ሊጀምሩት ካሰቡት ጦርነት አንጻር አሰላለፋቸውን ማጠናከር ይፈልጋሉ። ለዛ ደግሞ ግብአት የሚሆኑ ያለፈውን አታንሱ። ለምሳሌ ትግራይ ውስጥ ደጋግሞ የሚነሳው ከ1 ሚሊዮን ሰው በላይ አልቆብናል እና አሁንም ማንኛውም ጦርነት የአንድም ተጨማሪ ሰው ህይወት መንጠቅ የለበትም ተብሎ በሚቀርብበት ሰዓት የሚሰጠው መግለጫ ምንድን ነው? የ1 ሚሊዮን ህዝብ 1 ሚሊዮን እያላችሁ የህዝቡን ሞራል አታዳክሙ፣ ያው የሚቀጥለው ጦርነት እንዳይዋጋ አታድርጉ የሚል አይነት መግለጫ ይሰጣል ከጽህፈት ቤቱ ከነፈትለ ማለት ነው። እና ይሄም ልክ የስምረቱ መግለጫ በፍጹም ተቀባይነት እንደሌለው ሁሉ በህግ ማስከበር ስም ጦርነት እንዲታወጅ መጥራት፣ መሳሪያ መሆን፣ አዋጅ ነጋሪ መሆን በፍጹም ተቀባይነት እንደሌለው ሁሉ ከጽህፈት ቤቱ ደግሞ ለነሱ ስልጣን ለነሱ ወንበር ሲባል አሁንም ጦርነት እንዲጀመር አሰላለፉ ተቀይሮ ዋና የዚህ አክሲስ የጄኖሳይዳል አክሲስ ዋና አካል ከነበረው ሻዕቢያ ጋር የሚደረገው መቀራረብ መኮንን ያስፈልጋል። ይልቃል ለመጨረሻ እንግዲህ አሁን አዲስ ጦርነት ሊከፍት እንደሆነ እየዛተ ነው። በአማራ ክልል ደግሞ እንዲሁ በኦሮሚያም ክልል በጣም የሲቪሊያን በስፋት እየተገደሉበት ያለ ጦርነት እያካሄደ ነው። ባሉት መሳሪያዎች በሙሉ የመሰረተ ልማት አውታሮች እያፈረሰ ነው። ትምህርት ቤቶች ያው ቅድም ጠቅሰዋል፣ ተማሪዎች ወደ ትምህርት ቤት እየሄዱ አይደሉም፣ ህይወት እየተኖረ አይደለም ብቻ እና በአንጻሩ ደግሞ በአማራ ክልል ውስጥ ያሉ የብልጽግና ባለስልጣናት በየጊዜው እየወጡ የሚሰነዝሩት ዛቻ አለ። ጥቂት ቀበሌዎች ናቸው የቀሩን ምናምን ይላሉ። ተመልሰው ደግሞ ከባድ መሳሪያ ተጠቅመው ፋኖ አጠቃንም ይላሉ። መዓት የሚጋጭ ነገር ነው የሚባለው። ሆኖም ቀረ አሁን እየተካሄደ ያለው ጦርነት አለ። ከዚህ በኋላ አገዛዙ ጦርነት ሌላ ሜጀር የሚባል ውድመት የሚያስከትል ጦርነት ሊከፍት እየተዘጋጀ ነው። ሰው በሰው ዘንድ ይሄንን ጦርነት እና አሁን እያካሄደ ያለውን ጦርነት የወሰደ ሰዎች መማገድ እንዳይችል በዜጎች መደረግ ስለሚችሉ ነገሮች የተወሰነ አስተያየት እንድሰጥ ፈልጌ ነው። ምንድነው ማድረግ የሚችሉት ዜጎች ይሄን ነገር ላለመተባበር? ሁለተኛ አብሮ ልሂቃንንም እንደዚሁ ከዚህ በፊት የሰሯቸውን ስህተቶች ላለመድገም አገዛዙ በሚፈበርካቸው በብሔራዊ ጥቅምም በአገር ክብርም በሉዓላዊነትም ስም ህብረተሰብን ሞቢላይዝ ለማድረግ ጋልቫናይዝ ለማድረግ ከሚጠቀምባቸው አደገኛ ትርክቶች ህብረተሰቡንም ራሳቸውንም እንዲጠብቁ ማድረግ ስላለባቸው ነገሮች መጀመሪያ ዜጎች ምን ማድረግ ይችላሉ? ሁለተኛ ልሂቃን ደግሞ ከዚህ ቀደም ስህተቶቻቸው ተምረው ምን እንዲያደርጉ ወይም እንዳያደርጉ ያስፈልጋል። እሱ ላይ ያተኮረን ውይይታችንን ጠቅልል ብዬ ነው። ይልቃል ቀጥል።
አመሰግናለሁ ቴዲ። አንድ ነገር እንደሚባለው እንደው ሰው ብዙ ጊዜ ምክንያታዊም ነው ስሜትም አለበት እና ፖለቲካ ደግሞ ሁለቱንም የያዘ ስራ ነው የሚባለው እና አንዳንድ ጊዜ ግን ስሜት ለመጀመሪያ ጊዜ ቢያሳስትህ ፐርሚሲብል ይሆናል አይደለም። እንደው አሁን አብይ በመጣ ጊዜ በምንም አይነት ያኔ አብዮተኛ ድርጅት የነበረው ኢህአዴግ ድርጅትን ፖለቲካን ህዝብን አገርን አንድ አርጎ ለውሶ ለሌሎች እሴቶች ምንም አይነት ዋጋ በማይሰጥበት ሁኔታ ውስጥ በነበረ ጊዜ አብይ መጥቶ አዲስ ነገር ያመጣ መስሎ በቅድም ጀሬናም እንደተናገረው ጆሮ ለሚወደው የተለያየ ንግግር እየተናገረ ያንን ቢናገር ህዝብ አጥቶት ስለነበረ የኢፎሪያ ዘመን ስለነበረ ቢሳሳት ከዛም በኋላ ደግሞ ያንን ሊያበላሽ ቀድሞ የነበረው ስልጣን ላይ የነበረ ነገር አሁንም ወደ ተስፋ የምንሄድበትን መንገድ ሊያበላሽብን መጣ ብሎ በህዋት ላይ የነበረው የኖረ ስርዓት እንኳን እንደ ህዋት ያለ ጨቋይ ስርዓት ማንም ስርዓት ከሄደ በኋላ ይጠላል። ቦርደም ራሱ እኮ እንትን ይላል አይደለም አንድ ስርዓት እንድትጠላው ያደርጋል። ከዛም በኋላ ደግሞ አዲስ ተስፋ ይዘባለበት ያ ተከሰተ ሲባል ሁሉም ወደ ህዋት ደግሞ በብሔረሰብ ደረጃ የተዋቀረ አስተዳደር ሲሆን የበለጠ ጥላቻው ድንበር ያጣልና በዛ ውስጥ የተፈጠረ ነገር የመጀመሪያው ቢሆን እንደው ስለ ሁሉም ድካም እኛ የተቋወምነው ነገር ቢሆንም እንኳን በዛ ምክንያት ተሳሳት አንድ ጊዜ ስላላየ ነው ያንን ቲያትር ተብሎ ሊባል ይችላል። አሁን ላይ ግን በብዙ ነገር ከተነገረ በኋላ እኔ እንግዲህ በአብይ የሚመጣ ነገር የለም ብዬ አምናለሁ። እንደው የራሴን የመጀመሪያ ሰው ባረግ ሁለተኛ ነገር ደግሞ ባንድ ወይም በሌላ ነገር ኢሚዲየት የሆነ ኢንተረስት የለኝም ብዬ ነው ማስበው። አሁን እንደው የመጀመሪያው አንድ ቁጥር ወንበር ጠቅላይ ሚኒስትርነት ነው አይደል? አብይ የተቀመጠበት ወንበር ላይ ለመቀመጥ አሁን ኢትዮጵያ ውስጥ ስልጣንም እኮ የሚያጓጓ ነገር አልሆነም እኮ ተዋርዷል እኮ እና በዛ ደረጃ አጠቃላይ እንደ ማህበረሰብ እንደው በህይወት ዘመናችን እንደው ያለ ሶሻል ፐርፐዝ አንድ ቁም ነገር እንሰራ እንደሆነ በሚል ያን ከሄርን ደግሞ ስስት ከለለ ግሪድ ከለለ ኢሚዲየት የሆነ ፍላጎት ከለለ ለስተት ብዙ የመጋለጥ እድል የለም። አንዳንድ ነገሮችም እንደውኛ ያልናቸው ትክክል የሚመስሉ ነገሮች ነው የመጡት ከዛም የሚመነጭ ነው የሚመስለኝ። የተለየ ችሎታ ስላለንም አይመስለኝ ትንሽ የምኞት ባሪያ ስላልሆነ ነው። አሁንም ቢሆን እኔ እንደው በህዋት ላይ መጣ ብላችሁ የተሸነፈን ኃይልና ወራጅ ኃይል ተመልሶ መንግስት የሚሆንበት ምክንያት የለም አትፍሩ። ያኔ በጦርነቱም ጊዜ ታሪክ እንደዛ አይሰራም። አንድ መንግስት የስልጣን ዘመኑ አልቆ በህዝብ እንትን ተባሮ ተመልሶ መንግስቱ ነው ጦርነት ቢያካሂዱ ህዋትና እንተና ብንለቃቸው እንኳን ህዋት መንግስት መሆን አይችልም። ያው ሁሉ ሰው ባይገባም ማለት ነው። ስለምን ፖለቲካል ቲዮሪ ራሱ የሚሰራበት መንገድ አለው ማለት ነው። እና ያ ከሆነ እኔ አሁን ሌላውን ሰው ልክ ህዋት ተመልሶ ሊመጣ እኛ ደግሞ ከህዋት ጋር ተደራድረን ስልጣን ልናገኝ እንደ ህዋት እድሜ ልኩን እየወረደ እዛ ድረስ እየሄደን ቢሆን ስልጣን ሰጭ ነው። እንደ ቢያንስ በእድሜ ሂደት እኮ እኛ ራይዚንግ ነው አይደለ? ትንሽ እድሜያችንን ቁልቁል መሄድ ጀመረ። ህዋቶች ደግሞ በእድሜም እየሄዱ ናቸው። መተው ስልጣን ይወስዱብናል፣ መልሰው ይጨቁኑናል ምናምን የሚለውን ሪቶሪክ እንዴት ነው እንደ ቁም ነገር የሚወሰደው ማለት ነው? ከዛም አልፎ በትግራይ በኩልም ያለውን እንደው ሁሉንም ለመናገር ብዬ ነው። አሁን ከኤርትራ ጋር ያለውን ግንኙነት እኮ ኢትዮጵያ ጠንካራ በነበረ ጊዜ ምንም ነገር የኤርትራ መንግስት ምንም አርጎን አያውቅም። አጭር ጊዜ ክላሪቲ ኦፍ ኤክስፔክቴሽን አልነበረም። ያ ጦርነት ተካሄደ። ከዛ በኋላ በዲፕሎማሲውም ሆነ በሌላው ነገር በዚህኛው በኩል ያለው ነው አሸንፎ የሚኖር። አሁን ልክ ኤርትራ መጥቶ ትግራይ መልሶ ሊበላ ነው ወይም እንደዚህ ነው ብዬ እኔ ለማሰብ አልችልም። የጋራ የሆነ ጉዳይ አለን። በጋራ ጉዳያችን ብንሰራ አንዱ ለአንዱ ስጋት የሚሆንበትና ለአብይ ጦርነት አጋር የሚሆንበት ምክንያት አይታየኝም። እኔ ሎጂካሊ የሆነ ነገር የለም። አንፈራራ። እኛም ፖለቲካው ስንል ጥቅማችን ለምንድን ነው የምንሰጠው? እስቲ ቆይ አሁን ኤርትራ ገዝቶኝ ነው ስልጣን ጥቅም የሚሄደው ወይስ ህዋት ገዝቶኝ ነው? እና በሚመጣው ነገር ውስጥ በምክንያት ከሆነና ስጋት ካለ ያንን ለመቅረብ በሚመች መልክ እንነጋገር። ከዛ ያለፈ ግን እንደው የድንበር ጉዳይ ይሁን የአማራ ጥቅም ይሁን የሆነ ነገር መንገድ የምናወጅበት ስርዓት አለ ከማለት ውጭ አንዱ ለአንዱ የሚሰጠው ነገር የለም። ለኮሌክቲቭ ግሪቫንሳችን ለኮሌክቲቭ አጎኒ ለስቃያችን ለምናችን ይሄንን ስርዓት ከላያችን ላይ እናንሳ የሚል ሲሆን ትብብሩ ወደዛ መሄድ ደግሞ ክፍፍሎችንም አንዳንዴ እንደው ቲዮሬቲካል ባክግራውንድ ሰተን ብናያቸው
አንድ ኃይለኛ ነገር ሲፈጠር እኮ ማህበረሰብን እኮ የመፍለጥና አዲስ ነገር የመወለድ ካልቸር አለው። በዛ ደረጃ ይውጣ። አሁን የዋት ሰዎች የኢትዮ ኤርትራ ጦርነት ጊዜ እንደተከፋፈሉት እኮ አሁንም ይሄ ጦርነት ሜጀር ኢቨንት ስለሆነ ይሄንን ሲፈጸምና አጠቃላይ ሂደቱን በተመለከተ ቢከፈሉ የጌታቸው ጥፋት የደብረጽዮን ጥፋት ብቻ ብለው አዩት። አንድ ጦርነት ካለቀ በኋላ የትም ሀገር ውስጥ አብዮት ይነሳል። ያ ቲዮሬቲካል ኮንሰፕት መሆኑን አውቀው ፕሮፌሰር ጌታቸውም እንዳለው ወደ ኮንሰንሰስ ልክ ቅድም አንድ ሃይማኖት አንድ ባል እንደሚለው ህዋት በሁሉም ነገር ውስጥ የመወሰን አንድም ሶስትም እየሆነ እንደሚስጥረ ስላሴ ሳይሆን የትግራይ የፖለቲካ ኃይል አንዱ ነው በሚመጣው ኢትዮጵያ ውስጥ በድርሻው የሚገባውን ፍትሃዊ ጥያቄዎች እንዲያገኝ ከጥቃትም ራሱን ለመከላከል ወደፊትም ለሚፈጠረው ኢኩሊብሪየምና ፓወር ባላንስ የራሱን ባርጌኒንግ ነገር ይዞ እንዲመጣ ያደርጉት። እንደው ዝም ብሎ ይሄ ልካውን ለምሳሌ ከአብይ ጋርም የመጡት ድሮ ከኢትዮ ኤርትራ ጦርነት ጀምሮ ከኤርትራ ጋር ባላቸው የኢሊት ፉክክር ለትግራይ ልዩ ሐሳቢ በመሆን ኤርትራን መጥላትን በቃ ለኤርትራ ዋና ሰው መሆን ወይም ደግሞ ከኤርትራ ጋር የተቀራረቡት ሰዎች ልዩ ካሃዲና እነዛም ልዩ ነገር እንደፈጠሩ አድርገው ሳይሆን just በባላንስ ነው በልኩ ነው በቃ ችግር ለመፍታት እናደርገውን ነገር ሁሉ ችግር ለመፍታት ከሆነ ማንንም ለማንኛችን ስጋት ሳንሆን የተሻለ ነገር መፍጠር ይቻላል። ጥያቄዎችን ባህሪያችንን ማንነታችንን ይታወቃል እኮ እንደው ያደርን ሰዎች ነን። ማንንም አይበልጠውም በዚህ ጊዜ ውስጥ። ስለዚህ በየትኛው መንገድ ተገፍቶ ለአብይ በሚጠቅም መልኩ የሚያደርግ ሰው እኔ እንደተባለው የጤና መጓደል ነው ብዬ ነው ማየው። እና ፕሪቴክስትም አትስቱ። አብይን የምትደግፉ ሰዎች ጥቅም ያገኛችሁ ሰዎች በዛ ሂዱ። ግን ፋኖን ህዋት መርቶት ነው ህዋትን ወደ ስልጣን ሊያረግ ነው ብሎ የሚያስብ ሰው ካለ ኢንተለጀንሳችንን ኮሽን የሚያረግ እንደው በመቀኝነት የተጋረደ ወደፊት የሚመጣውን ነገር ሁሉ ለምን እነሱ አረጉት ከሚል መቀኝነትም ጭምር ይመስላል እንጂ ሰው እየሞተ ህይወቱን እያጣ መጨረሻ ላይ በመድኃኔ ዓለም የሚጣላውን ሰው ለስልጣን ለማድረግ ነው ፋኖ የሚባለው የሚታገለው ከህዋት ጋር ሲባል ግን ደግሞ በሌላ ወገን ይህሉና አደጋ አለብኝ ካለ ያለያንስ ምርጫ የለም። በመጀመሪያ የስትራቴጂ ምርጫ የለም። ሌሎች ሁሉ ከመኖር በኋላ የሚመጡ ነገር ናቸው። እኔ ማለት ታክቲካልን አንድ ነገር ይህሉና ትግላ ችግር አለብኝ ካለ የምር ካመነ ያማራዝ ለምንድነው ከአብይ ጋር ወልቃይት ሊወስድብኝ እንደዚህ ሊያደርገኝ ኤርትራ ሊመጣብኝ ወደብ ሊያመጣብኝ ያ ሁሉ ነገር እኮ ከመኖር በኋላ የሚሆን ፖለቲካ ሲኖር ነው ኢንፋክት ሀገርም የሚኖር እና በዚህ ደረጃ ታስቦበት የሚደረግ ነገር ስለሆነ እስካሁን ጥሩ ነገር አይተናል። ቀደም ደጋግሜ እንዳልኩት አብይ ንግግር ሁሉ እንዲተሳሰር ፈርቶ ሁሉ በቨርቹዋል እንዲቀሩ ያለው ቀደም ፕሮፌሰር ጌታቸው እንደተናገረ ሁሉ እኮ ይሄ እንትን እኮ ፍርሃትን የመቆጣጠር ዘዴ ነው። ያ በፊዚካሊ ካልሆነ በኢንተርኔት ከሆነ ችግር የለም ሲል አይዟችሁ አትፍሩ ለማለት ነው። ካድሬዎቹ ቢያንስ ገና አየር ላይ ናቸው መሬት አልመጡም ብሎ ፈርቶ ፍርሃትን ለመጨመር ነውና ያንን ብዙ ለውጥ እንዳለ አገዛዝ ውስጥ ያሉ ሰዎችም ለውጥ እንዳለ መረጃ የሚገኘው ፋኖ ሁሉ በብዛት የማይጠቀሙ እኮ አንዳንድም እኮ ሚሊተሪ ውስጥም መልካም ሰዎች አሉ፣ መንግስቱም ውስጥ መልካም ሰዎች አሉ። ይሄ ስርዓት መወገድ እንዳለበት ግን በተለያየ አጋጣሚ ባሉበት ቦታ ምንም ነገር ማድረግ ስላልቻሉ ሊያደርጉ የሚችሉትን ነገር ሳቦታጅም እያደረጉ መረጃም እየሰጡ ትግሉንም እያገዙ ያሉ በሁሉም መስክ ውስጥ ሰዎች እንዳሉ ይታወቃል። ብዙ ለውጥ አለ። ግን ጦርነት ሞቢላይዜሽን ፕሮፓጋንዳ አደገኛ ነገር ስለሆነ ይሄ ነገር እንዳይፈጠር በምንም አይነት አብይ ለሚፈጥረው ነገር መጥፊያውን ነው አድርገን ቀስታችንን ወደ አንድ አቅጣጫ መሄድ እንጂ በአብይ በኩል የሚጠቅም ነገር አለ ብሎ ወደዛ መሄድ ሰው ከባድ የሆነ የታሪክ ስህተት እንዳይሰራ እኔ ጥንቃቄ እንዲያደርግ ማሳወስ ፈልጋለሁ። እሺ በጣም አመሰግናለሁ። ድሬኛ እንደዚሁ ባጭሩ ከዚህ በኋላ ባለው እስካሁን በኦሮሚያ እንግዲህ ረጅሙ ጦርነት በጊዜ ርዝመት ደረጃ ካየነው ረጅሙ ጦርነት የተካሄደበት እና እየተካሄደበት ያለ ቦታ ነው። ሌሎቹ ቦታዎች ደግሞ እንደዚሁ በትግራይ እና ከዛ በአማራ ክልል የተካሄዱ ያሉ ጦርነቶች አሉ። በነገራችን ላይ የማይጠቀሱ በተለያዩ የሀገሪቱ ክፍሎች የሚካሄዱ በጣም መጥፎ አሰቃቂ ግጭቶችም አሉ፣ ብዙ ሽፋን የማያገኙ ሰው በሀገሪቱ ውስጥ ያሉት ግጭቶች እነዚህ ወይ ጦርነቶች እነዚህ ብቻ ተደርጎ መወሰድም የለባቸውም እና እንግዲህ 7 ዓመት አለፈው ስርዓቱ በፈረቃም ሆነ በአንድ ጊዜ የተለያዩ የህብረተሰብ ክፍሎችን በጅምላ መጨፍጨፍ ከጀመረ ማለት ነው። ይሄን ሁኔታ ለመግታት
ቀደም ሲል ያነሳቸውን ሐሳቦች ነው ኦፍ ኮርስ ቀንበበህ የምታቀርብልን። ግን ምንድነው ሲጎል የምታየው ምን እንዲሆን ነው በአስቸኳይ በእናንተ በኩል የሚቀርበው ጥሪ? እያረጋችሁ ያላችኋቸው ሙከራዎች ካሉም ሊነገር የሚችለውን ያክል ብትነግረን ደስ ይለኛል። ተሻጋሪ የሆነ ትብብር ለመፍጠር ማለት ነው። ጥሩ አመሰግናለሁ ቴዲ። በመጀመሪያ ደረጃ መንግስት ሲገነባ እንዴት ነበር በኢትዮጵያ ፖለቲካ ባህል? በንጉሱ ጊዜ ስልጣን የፖለቲካ ስልጣን ከእግዚአብሔር እንደተቀባ፣ በኮሚኒስቱ ጊዜ ደግሞ በደርግ ጊዜ የሰራተኛው ዲክታተርሺፕ እንደሆነ፣ በኢህአዴግ ጊዜ ዲሞክራሲ እንደሆነ፣ ግን ያ ዲሞክራሲ በስርዓቱ ህዝብ የመረጠው ሳይሆን ያው የሆነ አካል ኖሚኔት የሚያደርገው እንደሆነ ነው እየገባን ያለው። አሁን ምንድነው የምንፈልገው ህዝብ የራሱን መንግስት የመገንባት ሂደት ውስጥ ንቁ የሆነ ተሳትፎ ሊኖረው ይገባል ነው። ድንበር ተሻጋሪ የምንለው ኦሮሚያም አካባቢ ላይ የኦሮሞ ህዝብ በሚፈልገው መልኩ የህዝብ ፍላጎት ተጠብቆ የራሱን የሆነ መንግስት መስረት ይችላል። አማራም አካባቢ ላይ እንደዚሁ፣ ትግራይም ላይ እንደዚሁ ሰልፍ ሩል እና ሼርድ ሩል ሊኖር ይገባል ነው። ከዚያ በኋላ ደግሞ በአጠቃላይ በሀገሪቱ ውስጥ የሚሆነውን እንዴት አድርገን የጋራ የሆነ ፍትሃዊ የሆነ እኩልነት ላይ የተመሰረተ ህዝቦችን ነፃ የሚያደርግ ሩል ኦፍ ሎው የሚኖርበት ምንድነው ሞኖፖሊ ኦፍ ቫዮለንስ ለወንጀለኛ ብቻ የሚሆንበት ለፖለቲከኛው ሳይሆን ያንን መፍጠር የምንችልበት አቅም አለን እንደ ህዝብ። ያንን ደግሞ የሚከለክለን አካል የሚጠቀማቸው ቴክኒኮች አሉ። ኮፕቴሽን ይጠቀማል፣ እንደገና እኛን ያጋጫል። ቅድም ያልኳቸው የዘረዘርኳቸው ነገሮች አሉ። እነኚህን እንዴት አድርገን ነው ማምከን የምንችለው? ኮፕቴሽን አሁን ትግራይም አካባቢ እነጌታቸውን አብን፣ ኢዜማ፣ እኛም አካባቢ ከጦሩ የተባረሩ ሰዎችን አንድ ላይ ይዞ የሆነ የመጠፍጠፍ ነገር ነው የሚጠቀመው። ያ አብይን ከሞት የሚያድነው አይደለም። ለምን? መሰረታዊ የሆነ የፖለቲካ ጥያቄዎችን መመለስ አልቻለም። ህዝቡን ማሳተፍ ሳይሆን ሰውን የመደለል በገንዘብና በስልጣን ጥቂት ሰዎችን ብቻ የመያዝ እንጂ ህዝቡን የሚያሳትፍ የፖለቲካ ስልጣን ከህዝቡ እንዳይመነጭና በጠመንጃ አፈሙዝ ብቻ እንዲወሰን የማድረግ ስራዎች ስለሚሰራ ለፖለቲካ ያግዙኛል የሚላቸውን ሰዎች ወደ ራሱ የመውሰድ እንትኖች አሉ እና ትልቁ ሌላው ደግሞ የሚጠቀምበት ማጋጨት ነው። አሁን አንጋጭም፣ እንነጋገራለን። በብሔር ሰውን ማጋጨት አትችልም፣ በሃይማኖት ሰውን ማጋጨት አትችልም። እኛ ተነጋግረን ሰው እንዳይጋጭ እናደርጋለን ብለን ስንነጋገር ይደነግጣል፣ ይፈራል። ስለዚህ በኦሮሞ ነጻነት ሰራዊት ስም ሰዎች አሰልጥኖ ወንጀል ሲፈጽም ፋኖ የሚመስሉ ሰዎችን አሰማርቶ ወንጀል ሲፈጽም እና ሁለቱን ህዝቦች የማጋጨቱ ሂደት ደግሞ ዋነኛው ምሰሶ ነው ብሎ ስለሚያምን እነኚህን ነገሮች እንዴት አድርገን ማስወገድ እንችላለን የሚለው ነገር ላይ ማሰብና መስራት አስፈላጊ። የጎንዮሽ ግጭቶችን ማስወገድ፣ የአማራ ህዝብ የሚፈልገውን ነገር አርቲኩሌት ማድረግ፣ የኦሮሞ ህዝብ ናሽናል የሆነ ኢንትረስት አለው፣ ያንን አርቲኩሌት ማድረግ፣ ሌሎችም ብሔር ብሔረሰቦች ሁላቸው ሲዳማውም፣ ጋምቤላውም ሁሉም ያንን አርቲኩሌት ማድረግ። በጋራ ደግሞ የሚያገናኙን ነገሮች ምንድን ናቸው? ፍትህ፣ እኩልነት፣ ነፃነት ፕሪንሲፕል ሆነን መርህ ላይ ተመስርተን የምናስቀምጣቸው ነገሮች እና በጋራ ተፋልመን የምናሳካቸው አላማዎች ሊኖሩን ይገባል። የኦሮሞ ነጻነት ሰራዊት፣ የኦሮሞ ነጻነት ግንባር አላማ አለው፣ ፋኖ አላማ አለው፣ የቲዲኤፍ ወይም ደግሞ
ቲፒኤልኤፍ ዓላማ አለው። የሲዳማ ህዝብ ዓላማዎቹ ፓርቲኩላር ለዛ ብሔር የሆኑ ነገሮች ዩኒቨርሳላይዝድ ሆነው ለሁሉም የሚሰራ ወጥ የሆነ አታጋይ ምንድነው እቅድ ማውጣት ይቻላል። ከዚያ በኋላ እንቅፋት የሆነውን የሚያጋጨንን ኢኮኖሚያችንን እንዳንጠቀምበትና ህዝባችን ሰቆቃ ውስጥ እንዲኖር አስሮ ያለውን በጠመንጃ ህብረተሰቡ ሰቆቃ ውስጥ እንዲኖር እስር ቤት ያለውን ማህበረሰብ ማላቀቅ የምንችለው አብረን ስንሰራ ብቻ ነው። ድንበር ተሻጋሪ፣ ብሔር ተሻጋሪ፣ ሃይማኖት ተሻጋሪ፣ ድንበር ስል ያው ኢንተርናል ማለት ሳይሆን ማለት ነው። እነኚህን ስራዎች መስራት ይጠበቅብናል። ያንን ስንሰራ መሰረቱ ይጠፋል። የሚዲያውም አስተዋጽኦ እንደዚሁ ፐርሰፕሽን በመፍጠር በሌለ ብልጽግና አስቡት። ሐኪም የሚበላው ምግብ በሌለበት ሀገር ውስጥ $100 በታች ደሞዝ በሚከፈልበት ሀገር ውስጥ በለጸግን። የብልጽግና አውሮፕላን አላቸው ገብተዋል። በምናብ ምንድነው የሚመስለው? ይሄ ምንድነው ፕላቶኒክ ዩኒቨርሳልስ the form of the goods የሚመስል ነገር ነው እየሳለ ሰውን ላማለኝ በሰማይ ወተቷንም ማላይ አይነት ሁኔታ ውስጥ ሊኖር የሚፈልገው ማለት ነው። ስለዚህ ያንን መስበር የምንችለው እንኳንም ምንድነው በሚዲያ ብቻ ሆነ የሚለው እኮ መሬት ላይ ሰው ሰቆቃ ላይ ውስጥ እየኖረ ነው። መሬት ላይ በመጣ ጊዜ የሱ መጨረሻ እንደሆነ ያውቃል። ድንጋጤውን ነው እኮ የሚገልጸው። እንኳንም በዌብሳይት ብቻ ሆነ ማለት ምድር ላይ ቢመጣ አልቆልን ነበረ ነው። እና ምድር ላይ እንዲመጣ እናድርግ የሚል መልእክቴ ነው ማለት ነው። ቴዲ አመሰግናለሁ። በጣም አመሰግናለሁ። ሁላችሁንም ብዙ ሀሳቦች አንስተናል። በእውነቱ ከተለያየ አቅጣጫ በኢትዮጵያ ውስጥ ያለውን አገዛዙ ብዙ ኢንቨስት አድርጌበታለሁ ብሎ ያምናል እና ያ ወደ ኋላ የሚመለስበት ቅድም ሁላችሁም እንደጠቀሳችሁት ወደ ኋላ ሊመልስ የሚችል ህዝብን፣ ልሂቃንን፣ ህብረተሰቦችን የሚያገናኝ ኮንቨርስ እንዲያደርጉ የሚያደርግ ነገር ሲፈጠር በጣም በደንገጡ ግልጽ ነው ማለት ያገዛዙ ደጋፊዎችም ሊክዱ በማይችሉበት ደረጃ ነው አገዛዙ እየደነገጠ ያለውና እነዚህ ዛሬ የተደረገው ውይይትን ጨምሮ ለህብረተሰብና ለአጠቃላይ ጤናማ የሆነ ፖለቲካ በማናቸውም ያስተሳሰብ ማዕቀፍ ውስጥ ማካሄድ አለበት ለሚሉት ሁሉ በጣም መልካም ዜና ነው። አገዛዙና የአገዛዙን የጥፋት ዓላማ ለሚጋሩት ሁሉ ደግሞ ትልቅ ችግር ሆኖ ሊታይ ቢችል የሚገርም ነገር አይደለም። ስለዚህ ዛሬም እንግዲህ ፕሮፌሰር ጌታቸውም ይልቃልም ጅሬኛም ተገኝታችሁ ሀሳቦቻችሁን ስለገለጣችሁ በየበኩላችሁ የሚታያችሁን ስላዋጣችሁና ህዝብ ለህዝብ እንዲገናኝ ያላችሁን ቀና ሀሳብ ስላጋራችሁ በጣም አድርጌ አመሰግናችኋለሁ። እነዚህ መሰል ውይይቶች በተለያየ ቅርጽ በተለያየ አጀንዳ መቀጠል አለባቸው እና የዛ አካል መሆናችሁንም አልጠራጠርም ከዚህ በኋላ በሚሆነው ውይይትና ለዛሬ ግን በጣም አመሰግናችኋለሁ ልል ነው። አክባሪ ይስጥልኝ። እናመሰግናለን። እግዚአብሔር ይስጥልን ቴዲ።